ስውር ሳይኮሎጂ እጅግ ሚስጥራዊና አደገኛ ጥበብ ነው። ይህም የሰውን ስነ ልቦና ተረድቶ ሰዎችን በእናንተ የሐሳብ ቁጥጥር ውስጥ ማዋል ነው። ይህም ሰዎችን የምትፈልጉትን ነገር ለማስደረግ፣ ሰዎች እንዳያምፁና ከናንተ ፈቃድ ውጪ እንዳይሆኑ ለማድረግ የምትጠቀሙበት ከጥንት ጀምሮ ሲወርድ ሲዋረድ የመጣ የንጉሳውያንና የሹማምንት ጥበብ ነው። ይህን ዘዴ የሚጠቀሙ ሰዎች ማኒፑሌተርስ ይባላሉ። አሁንም ላይ ታላላቅ ተጽዕኖ ፈጣሪዎች ኢንፍሉዌንሰር ሰዎች የሚያውቁትና የሚተገብሩት ነው። እነዚህን ዘዴዎች የሰው ልጅ እንቢ ያለውን እሺ፣ አልፈልግም ያለውን ደግሞ እንዲቀበላችሁ የሚያስገድድ ነው። ዛሬ ከኔ ጋር 7 የስውር ሳይኮሎጂ ዘዴዎችን እናወራለን። ማሳሰቢያ፣ የዚህ ቪዲዮ መሰራት ለሁለት አይነት ጥቅም ነው። አንደኛ፣ ምናልባትም በአቅራቢያችሁ ባሉ ሰዎች ባለማወቅ በመጥፎ መንገድ ተጽዕኖ ስር ወድቃችሁ ከሆነ ራሳችሁን እንድትመለከቱና ሁለተኛ ደግሞ ይህን ዘዴ ለመልካም ነገር ብቻ በመጠቀም መልካም ተጽዕኖን እንድታሳድሩ ነው። በእነዚህ ዘዴዎች ምድር ላይ ብዙ ጥሩ ተጽዕኖዎች ተፈጥረው ተመልክተናል። ስለዚህ ነገሩ መጥፎ የሚሆነው ለመጥፎ ዓላማ ስትጠቀሙበት ብቻ እንደሆነ ልናሳስብ እንወዳለን። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቪዲዮውን ላይክ በማድረግ ይጀምሩ። 7 የስውር ሳይኮሎጂ ዘዴዎች። ማይክላንጆሎ የተባለ አንድ የቅርጻ ቅርጽ ሰራተኛ አንድን ሐውልት ሰርቶ ካጠናቀቀ በኋላ ወደ ሰዎች በመሄድ ያሳያቸዋል። ያን ጊዜ ሰዎቹ በጣም ጥሩ ነው፣ ነገር ግን ትንሽ አፍንጫው ረዘም አለ እንጂ በማለት ይመልሱለታል። ማይክላንጆሎም አፍንጫውን ፍጹም ትክክል እንደሆነ ቢያውቅም ምንም ሳይከራከር ወደ ጓሮ በመውሰድ ትንሽ ቆይቶ ይዞት ተመለሰ። ከዚያም ሰዎቹን አሁንስ በማለት ይጠይቃቸዋል። አሁን በጣም ያምራል ሲሉ አድናቆታቸውን ይቸሩታል። በዚህ ጊዜ ግን ማይክል ምንም አይነት ነገር በሐውልቱ ላይ አላደረገም ነበር። ሰዎች አስተያየታቸውን ስትቀበሉ እነርሱ በዛ ነገር ላይ ስልጣን እንዳላቸው ስለሚሰማቸው ከናንተ ጋር መሆን ይጀምራሉ። ስለዚህ አንደኛው ዘዴ የሰዎችን አስተያየት በግልጽ አለመቃወም ይባላል። ይህ ማለት ሰዎች በግልጽ ለሆነ መቃወም ሲጋለጡ ራሳቸውን እንደተሸነፉ ወይም ትክክል እንዳልሆኑ ማመን ስለማይፈልጉ ለአላስፈላጊ ጠብና ክርክር አንዳንዴም ማጣጣል ይጋለጣሉ። ስለዚህ አንዳንድ ጊዜ ሰዎች ምንም ካለ ማለት በሚል ብቻ አስተያየትን እንደሚሰጡ ተረድታችሁ አስተያየቱን በመመዘን